ሰላም ጤና ይስጥልኝ እንደምን አላችሁ የትንሱ ቴክ ቤተሰቦች። ዛሬም ይጠቅማችኋል ብዬ ባሰብኩት ቪዲዮ ለእናንተ መጥቻለሁ። በዛሬ ቪዲዮአችን የምንመለከተው ላይፍ ስታር ሪሲቨር ጎልድ እና ስማርት ሞዴሎች በሶፍትዌር ምክንያት ቡት ወይም ኦን ብለው በሚቀሩበት ሰዓት እንዲሁም አንቴና ሴቲንግ ውስጥ ገብታችሁ ኢንስታሌሽን ላይ ኦኬ ስትሉ ስታክ እያደረገ ምንም አልታዘዝም የሚላችሁ ከሆነ ምንም አድሬስ 232 ኬብል እንዲሁም ፕሮግራመር ሳትጠቀሙ በፍላሽ ብቻ እንዴት በቀላሉ ማስተካከል እንደምትችሉ አሳያችኋለሁ። ወደ ፕሮሰሱ ከማለፋችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ የቴክ መረጃዎችን በቀላሉ እንዲደርሳችሁ ማድረግ ትችላላችሁ። ቤተሰብ የሆናችሁ ቪዲዮ ላይክ እንዲሁም ሀሳብ አስተያየታችሁን ኮሜንት ማድረግ እንዳትረሱ። ቀጥታ ወደ ፕሮሰሱ እናልፋለን። በመጀመሪያ ለሪሲቨራችሁ ማስነሻ የሚሆነውን ሶፍትዌር ለማውረድ ወደ ቴሌግራማችሁ በመሄድ ከላይ ሰርች ማድረጊያው ላይ ትንሱ ሶፍትዌር ብላችሁ ሰርች በምታደርጉበት ሰዓት ይሄ የምትመለከቱት ቻናል ይመጣላችኋል። የቻናሉ ሎጎ ይሄንን ይመስላል። ለቻናሉ አዲስ ከሆናችሁ ከታች ጆይን የሚል አይከን ይመጣላችኋል። እሱ ነክታችሁ ጆይን ማድረግ እንዳትረሱ። በመቀጠል ከቻናሉ ከላይ ሰርች ማድረጊያው ላይ GX ሩም ብላችሁ ሰርች በምታደርጉበት ሰዓት እንደምትመለከቱት ሁለት ሶፍትዌሮች ይመጡላችኋል። አንዱን በመነኩበት ሰዓት በቀጥታ ሶፍትዌር ወዳለበት ሎኬሽን ይወስዳችኋል። ያው የመጀመሪያው ሶፍትዌር ከላይ አለ። ይሄኛው የሚሆነው ቡት ብለው ለሚከፍቱ ሪሲቨሮች ነው። ምክንያቱም ኒው SDK ስለሆነ ቡት ብለው ለሚከፍቱ ሪሲቨሮች ብቻ ተጠቀሙ። የእናንተ ሪሲቨር በተመሳሳይ መልኩ ኦን ብሎ የሚከፍት ከሆነ ከዚህኛው ሶፍትዌር በመቀጠል ኦልድ SDK ሶፍትዌር አስቀምጬላችኋለሁ። እሱን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ሁለቱም ሶፍትዌሮች የተለያዩ ስለሆኑ ከሶፍትዌሮቹ በታች የተጻፈውን ጽሑፍ አንብባችሁ ጫኑ። የተለያዩ ናቸው። ምክንያቱም ቡት ብሎ የሚከፍት ሪሲቨር ላይ የኦን ማስነሻውን ወስዳችሁ ብቻ ነው አይሰራላችሁ። በተመሳሳይ መልኩ ኦን ብሎ የሚነሳ ሪሲቨር ላይ የቡቱን ሶፍትዌር ከጫናችሁ አይሰራላችሁም። ስለዚህ የትኛው ሶፍትዌር የትኛው መሆኑን ከታች ከሶፍትዌሩ በታች ዲስክሪፕሽን ስላስቀመጥኩላችሁ በቀላሉ እሱን አንብባችሁ አውርዳችሁ መጫን ትችላላችሁ። አሁን እንዴት በቀላሉ ኮፒ አድርጋችሁ ወደ ፍላሻችሁ ፔስት እንደምታደርጉና ሪሲቨራችሁ ላይ ሰክታችሁ እንዴት እንደምታስተካክሉ አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉ። ዳውንሎድ ያደረግነውን ሶፍትዌር ከስልካችን ወይም ከኮምፒውተራችን ላይ ኮፒ እናደርግና ወደ ፍላሻችን ፔስት እናደርጋለን። እዚህ ጋር ልብ ማለት ያለባችሁ ነገር ፍላሻችሁ ላይ ፔስት በምታደርጉበት ሰዓት ፎልደር ውስጥ ካስቀመጣችሁ አይሰራላችሁም፣ አያነበውም። ስለዚህ ፔስት በምታደርጉበት ሰዓት ከፎልደር ውጪ መሆን አለበት። በዚህ መልኩ ፔስት ካደረጋችሁ በኋላ ከኮምፒውተራችሁ ወይም ከስልካችሁ ላይ ፍላሻችሁን ተነቅላላችሁ። አንዳንድ ጊዜ በኦቲጂ ኮፒ አድርጋችሁ ፔስት የምታደርጉ ከሆነ 0 ሜጋባይት ስለሚያደርግባችሁ መልሳችሁ ሰክታችሁ ሜጋባይቱ እንዳለ ቼክ ማድረጋችሁን እንዳረሱ። ይሄ የምትመለከቱት ሪሲቨር ቡት ብሎ የቀረ ነው። ስለዚህ ቅድም እንደነገርኳችሁ እዚህ ሪሲቨር ላይ የምንጭነው ሶፍትዌር መጀመሪያ ላይ ያለው ኒው SDK ሶፍትዌሩ ነው። ኦን ብሎ የቀረ ከሆነ ደግሞ ቅድም ሁለተኛ ላይ ያስቀመጥኩላችሁን ኦልድ SDK ሶፍትዌር ነው የምትጭኑበት። ይሄ የምትመለከቱት ሪሲቨር ቡት ብሎ የቲቪ ስክሪን ላይ እንደዚህ ሎጎ አምጥቶ ስታክ አድርጎ የቀረ ነው። ያዘጋጃችሁትን ፍላሽ ከሪሲቨሩ ከፊት ለፊት ወይም ደግሞ ከኋላ ትሰካላችሁ። በመቀጠል ሪሲቨሩን ፓወር ኦፍ አድርጋችሁ መልሳችሁ ፓወር ኦን ታደርጋላችሁ። ወይም ደግሞ ሶኬቱን ነቅላችሁ መልሳችሁ በምትሰኩበት ሰዓት እንደምትመለከቱት መቁጠር ይጀምራል። ጨርሶ 100 እስኪደርስ ድረስ እንጠብቀዋለን። ከ1 እስከ 100 ቆጥሮ ጨርሷል። 100 ላይ ይቆማል። በመቀጠል ፍላሹን ከሪሲቨሩ ላይ እንነቅላለን። ልክ በምንነቅልበት ሰዓት ሪሲቨሩ ራሱ ዘግቶ እንደገና ይከፍታል። ከዚህ በመቀጠል ዲሌት ኦል ቻናል ብላችሁ እናንተ የምትፈልጉትን ሳተላይት ሰርች ማድረግ ነው የሚጠበቅባችሁ። እንደምትመለከቱት ሪሲቨሩ በስነ ስርዓት መስራት ጀምሯል። ይህንን ቀላል መንገድ በመጠቀም ሪሲቨራችሁ ኦን ቡት ወይም ደግሞ ሶፍትዌር እየጫናችሁ መብራት ቢጠፋባችሁ ሶኬት ተንቀሳቅሶባችሁ ሶፍትዌሩን ሳይጨርስ ከተቋረጠባችሁ አሁን ያሳየዋችሁን ቀላል ስቴፕ በመከተል ያለምንም አድሬስ 232 ኬብል ያለ ፕሮግራመር እንደዚህ በቀላሉ በቤታችሁ ማስተካከል ትችላላችሁ። ያልገባችሁ ማንኛውም ጥያቄ ወይም ማስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እኔም በተቻለኝ መጠን እመልስላችኋለሁ።
የተለያዩ የኳስ ሰርቨሮችን ከኛ ዘንድ ማግኘት ትችላላችሁ። የጂሲኬ 24 እንዲሁም የተለያዩ አይፒቲቪዎችን ከኛ ዘንድ ማስሞላት ትችላላችሁ። በዚህ በምትመለከቱት ስልክ ቁጥር 0972975486 እንዲሁም በዚህ የቴሌግራም አድራሻ ኢንቦክስ ቢያደርጉልን በፍጥነት ማስተናገድ ይችላሉ። የዛሬ ቪዲዮአችን ይሄን ይመስላል። በሌላ በእነዚህ አይነት ቪዲዮዎች እስከምንገናኝ መልካም ጊዜ ይሆንላችሁ።